የገንዘብ ጥማት ክስረት የኪስ ጉርጥማት ሰውን ይዞ በጠና አስቀመጠው ስም ሰጠና ባስበት ከድሩ ዛሬ አንሶ የኔ ምን ዛሬ በፍጥነት ጊዜው መናር። ሰላም የዩቲዩብ ቤተሰቦቻችን ሪአክሽንስ አቢ ተጀምሯል። እንዴት ናችሁ? ለቻናላችን አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ቀጥታ ወደ ቪዲዮ። ህፃን ልጅ ፕራንክ ማድረግ። ሄሎ መስፍኔ፣ የኛው ልጅ ነው። ደንግጧል። የሌለ በከረሜላ አታልለዋለች። ችግር የለም። እስቲ ያሳዘነኝ የምር። ሂሳብ ክፈሉኝ እንጂ የለንም። በእናታችሁ ስጡኝ። ቤተሰቤን ማስተዳደርበት ነው። እንድንከፍል ከፈለክ ዝፈንልህ። ኧረ እኔ ዘፈን አልችልም። በቃ እሺ ይልን ልበልና እንሰጣለን። እርቼ እኮ ነው። ለምንድን ነው የማከፍሉኝ? ለምንድን ነው የምታንገላቱኝ? እንደውም ጮክ ብለህ ልል ከላል ካንሰጥን ተውት በቃ። ከፈጣሪ ያገኘዋለሁ። የወንድ ልጅ አምላክ ይፈርዳል። ቅርታ ወንድሜ፣ አንተ ጋር ስልክ ጥለን ነበር። ማን ልበል? አሁን ያወረድከን ልጆች ነን። እባክህን መኪናው ስልክ ጥለን ነበር እና ምን ላድርግላችሁ? ቅድም እኮ ስንቀልድ ነው። አንተም ተናደህ ሂሳብህን ሳትወስድ ሄድክ። ቅድም ምን ነበር ያላችሁኝ? ለጨዋታ እኮ ነው። እልል በል ነበር ያላችሁኝ እና ቢመልሰው በጣም ነበር የምናደደው። ደስ አለኝ። መቼም ክፉ ለራስ ደግ ለራስ ይባላል። ምንድነው በፌደረሰንም እንደ ረቦና እዚህ ጋር አይጀመርም እንዴ? ምንድነው የራባሳ ማለት ወርባችኋል እንዴ? ማለት ለምግብ ነው የመጣችሁት? ለምን ነው የመጣው አንተ? እኔ ለምግብ አይደለም ስለጠሩኝ እነሱ ስለማከበር ምናምን የመጡት እንጂ ለምግብ የምግብ ችግር የለብኝም። እኔ በሬ በየወሩ እየጣልኩኝ ደሃ ምናምን አበላለሁ። የምግብ ችግር ምናምን የለብኝም። ያው ጣሪ አክባሪ ነው ብዬ ነው እንጂ ስማ እንዴ ብፌ አልቋል። ምግብ አልነበረም የመጣው። ትቀርማላችሁ? እንዴት ነው ትቀርማላችሁ ወይስ እንዴት ይሻላል? እኔ ብዙ አራበኝም አይመስልም እንደዛ። ቀደማ ሙዝ አለ። ሙዝ ማንጎ አይደል እንዴ? ማንዬ ሙዝ ማለት ጣፋጭ ነው። ሙዝ ነው። አባቴ ስንት ነው ኪሎ? ስንት ነው ኪሎ? 300 ነው። አይ አርገን ኪሎ ነው ፈለጋችሁ? ቆንጆ ነው። አሪፍ አደርግላችኋለሁ። በቃ ከዚህም ላድርግላችኋለሁ። በቃ አርገው ሳይ ለምን እሱ መረጥክ? የትኛው ከዚህ ሁሉ ማንጎ ለምን እሱ መረጥክ? ለምን አልኩት? አሁን መርጠሃል። የኔ አባት እንደውም ሌላ አድርገው ሌላ ማንጎ አድርገው የመሰለ አነስ ካለው ከእንደዚህ ላድርግልህ። ይሄኛው አይሄኛው ለምን ስመረጥክ? አሁን አትመረጥሽ ነበር አይደለም። ከዚህ ሁሉ ለምን መረጥከው? እሱ መርዛሉ እንዴ ማለት ነው። ለምን አይተው ችግራችሁ እንደው ብርቱካን አድርገው እንደው ምን ለጁስ ነው ለምን ተፈለገ? ለቁርጥ መንደሪን ነው ማለት ነው። ያለ ነው አይደል? ይሄኛው በቃ ይሁን አድማ ለምን እሱ መረጥክ እንጂ ማኔ አንድ 5 ብር ምን መልሰው ማለት ነው። አሁን መልሰላችሁ የሚመልሰው ከሆነማ አሁን አመጣልሻለሁ። ለሆነ ጉዳይ ካስፈልገኝ አያባቲ አሁን የምንሰርፍ ነገራችን መሸኳን እንሂድም እንዴ? አንዳንድ ቆይ ልጁ መጥቶ እንዴ? በቃ እሺ ነው መስሎብኛል። በቃ እነዚህ ከፍ አይ አንተ ጠብቀው ነው ልጅ። ኧረ ጭራሽ እየጠበቀ እኮ ነው። ፊላ ምን ነው ብቻ እዚህ ቁጭ ብለን ምን እባክሽ የሆነ ልጅ እኮ ብር ወስዶ ከኔ አሁን እመልሳለሁ ብሎ እየጠበቅኩት ነው። እስቲ ምንድነው ይሄ ልጅ ሳምንት አለፈው እኮ እዚህ ተገትሮ አይፈታው ገንዘብ ያለው ያውጣ። ኧረ 5 ብር ይሄ ገትሮኝ ጠፋ። ገትረው የቷሉ ጎረምሳው መጣ። መጣው እንግዲህ እዚህ ወረድ አቆምከኝ ብቻ። እንግዲህ የዛኛው 5 ብር በአሁኑ ዋጋ ግሽበት ምክንያት 5000 ብር ሆኗል። ይዤለት እወጣለሁ 5000 ብር ከባንክ 5000 አሁን ላውጣው። ምን ነው አርዋጭ ባሪ ነው እንደዚህ ምንድን ነው መሰለኝ? አጀርባሪ 5 ብር ነው ፈልጎ እንጂ 5000 ነው አጥቼ ለምጣ ደርሶ ብያለሁ። አልፈልግም። የሰጠሁት 5 ብር ነው። የጠበቅኩት ለ5 ብር ነው። 5 ብር ነው የሰጠኝ። አይ ይረጋጉ እንግዲህ በሽመድ እዚህ ወገቦትን እንዳደሉ አረራ የሚያመልጡ መስሎ አሁንማ ከጠበቀው ይሞታል እዚህ እንዴ
ሞተር ይነዳል እንዴ? አንተ ያማል። ማን ነው ዛን? መንጃ ፈቃድህ ነው። ይሄ ልጅ በጣም ነው የሚመስለኝ። ምንድን በጣም የራስህን አይደል እንዴ አልኩህ? የራሴን እኮ ነው የሰጠው። ምን ነው የራሱ ነው። በሄልሜት ቢሆን ቀጣ ሲጀመር በሄልሜት ለሳይክል ያስፈልጋል እንዴ? የት ተማርኩ? ሲጀመር ደርበህ መንዳታችንም ይሄን ነገር አልሰጠህም። በሳይክልም ቢሆን ሰው በሰፈሩ ወክ ማድረግ አይችልም እንዴ? እግረኛም ሞተር ሳይክል በእግር አበመጨረሻው ለማለት ነው። ከኔ ሌላ ሴት አለው እሱ ማለት ነው። በጣም ምን ማለት ኧረ አይደለም። አሪፍ ጫማ ይለብሳል እኮ ብዬ ነው። ምን አስበሽ ነው? አንቺ እንደዚህ አይነት ነገር አላውቅም እኮ ወንድሜ ቆጣኝም ልንገርህ። ፈተናው እንዴት ሆንክ? ወደኩኝ። አዎ። አረ በሌላ ነገር ይሳካልሻል። በትምህርት ባይሆን ይሳካል። አረ ግራ እኮ አገባኝ። እንዴት ዝም ማለት ማሪዩስ ይሄ መሀይም ተኝቶ ያድራል። አራቺ እኮ መጣች። ሄድና እንኳን ተቀበላት። እባክህ የዘንድሮ ሴቶች እኮ የተሳሳተ ስልክ ነው የሚሰጡት። ቁጥሯን ከሰጠችክ አሳስተክ አንብበው፣ ካስተካከለችክ ተመችተካታል ማለት ነው። ይሄ ጸዴ ሀሳብ ነው። ናፊ አንዴ ጠብቂኝ። አንተ ዱርዬ ምን ፈለክ? ኧረ ምንም ስልክሽን ፈልጌ ነው። ሰው ሚልክን አሰማም አይደል? እሺ ያዝ። እሺ በቃ እንደዚህ በቀላሉ 13 15 53 68 53 አይደለም 58 ነው። ከዛ 68 እዚህ ጋር የምትመለከቱት ልጅ ከእውቀት ገንዘብ ይበልጣል ብሎ እየተከራከረኝ ያለው ልብ በሉ። ከእውቀት ገንዘብ ይበልጣል እያለኝ ነው። እስኪ አንተ ከእውቀት ገንዘብ ይበልጣል ያልክበትን አንድ ምክንያት አስረዳኝ። ተው ጥብስ ምሳ በልታል ተወሱ። አንተ እውቀት ከገንዘብ ይበልጣል ያልክበትን አንዱን ምክንያት ንገረኝ። እሺ እነግርሃለሁ። እሺ ፈጣሪ ገንዘብ ሰጠኝም በል እውቀት ከሌለኝ በምንድን ማስተዳድረው? ልብ በል እውቀት ከሌለኝ በምንድን ማስተዳድረው? እሺ አቴ አይ እኔ የሚመታተት ነገር በጣም ነው የምትፈስ ሐሳብ ምን የሚቃረን ሰው ወዳለው ሳልከኝ ነው እንጂ እኮ ነው ማሽ ሐሳብ ሳልሰማቀ ምሳ በልታ አልበላው። ምንድን ነው መብላት የምፈልገው? ዱለት ደህና ነገር ጥራ። ዱለት ዲስትራክተሪ ከሱ ጋር ናችሁ። እስቴል በየ የቀጠናው ስጋት እንዳትወጋ ባባ ወጥተህ ተጠብቀኝ። ኳሳይቼ እስከገባ አይዞህ ካንተ ጋር ነሽ። ማራ አይደለ እንዳፈራ ሂድ ግባ። ዱላና ስድብሽን ዛቻሽንም ችያለሁ ነው። አሁን ይበቃኛል። ለአባቴ እናገራለሁ። እንዴ ሁለኪን ያመጡት እያፈላላ ነው። ጭስህን ነው ማመጣው። በር እንዳይቆለፍ አምሽቼ ነው የምመጣው። ግባው። ወንድ ልጅ ቆረጠ። ልክሽን ነግርሻለሁ። ግባው በለው። አግተሽ ብትመጪም ውዴ እጠብቅሻለሁ። ወንድ አድርገህ እሺ ፈታ በሉ። በቃ አብራችሁ ጠብቃችኋል። ቡናውን ያለው ስማ፣ ቡና አብልተህ ማነው? ለምን አመንከኝ? እንዴ አናጺ እንደምትፈልጉ ተነግሮኝ ነበር። ኮሜዲያን ያሲን ነው ይላል። አናጺ አንፈልግም። ግንበኛ ነው የምትፈልጉት? አናጺ ትፈልጋለህ? ግንበኛ ነው የምንፈልገው። ይቅርታ አናጺ ብላችሁ ነው? ግንበኛ ነው የምንፈልገው። አይ ይሄ አሟል እንደ ቆይ ግንበኛ እንደምትፈልጉ ሰምቼ ነውና አሁን አናጺ ነኝ ብለህ አልመጣም እንዴ? አይ እኔ ግንበኛ ነኝ። እንደዚህ እስከምትሆን ለምነህ ብበላ ይሻላል። እኔ እኮ ግንበኛ ነኝ። ኧረ ሂድ ለምነህ ብላ። እንደዚህ ይሄ ሰውዬ አሟል እንደ ቆይ እርዳኝ ወንድም። ምን ያርግሽ? ለምነህ ብላ ምን ያርግ? አይዞህ ተረጋጋ። ምን ሆነ? አይዞህ በቃ እያያችሁ ልስራሲ ለለመንከኝ ስለምን አመንከኛል? እኔ ግን አናጺ ነኝ። በና አንድ ሚስማር አስመቱት። እንዴ ዋው በጣም ቆንጆ አድርጎታል መኪኔን። ፈርፋንጓን ይኔ ምንድነው አባቴ ተጨቃጨቅ ደክሞን እኮ በፀሐይ እንደ እየሰራን ያለው። ሶሪ በቃ እኔ ባለሙያ እንደ እኔ ራሴ ጸጥ ማታ ነው የገባሁት ከ16 ዓመት በኋላ። ለዛ ነው ኢትዮጵያ ውስጥ አልነበርኩም ውጭ ሀገር ነኝ። እና ይኸውልህ ያዛት እስቲ ቲፕ ትሆንሃለች። ስራውን ለማስጀመር ያህል ነው።
ዶላር ምንዛሬውን አላውቅም። አንተ የማይጎዳህን ውሰድ። ዶላር? አዎ ስራውን ለማስጀመር ነው። ይሄ አሜሪካ ውስጥ ምንድነው አገልግሎቱ? 2 ቡና 3 ቡና በጠጣበት 2 ቡና ያዝ። ይሄ እዚህ ኢትዮጵያ ውስጥ 2 ቡና 3 ቡና አንተ የማይጎዳህ $100። አይ አንተ እንዳትጎዳ ነው ችግር። በቃ ወደ ስራው ግባ። እንተናት በላትና ደድሽ ነው የገበረ? አዎ ፈረፋን እንዴ ኖ ይጎዳል። በእናትህ ታው እንዴ ኖ ዶላር ይላል። ስራዬን እንዴ ስራዬን አክብረኝ። ሶሪ ዛት ዋን ጀለስ ሁሌ ሲነዳ ይላል እንጂ ሊቀርበኝ ነው እኮ አንተ ነው አይደለም። አትቆይ ላስረዳ። ተረጋጋ ላስረዳ። ማሜ እንዴ ሊጨርሳቸው ነው እንዴ በዚህ ፍጥነት? እንደባለፈው ወንድሜን ፕራንክ ላደርገው ነው። ምንድን ነው የሚሸተው? አንተ ማጨስ ጀመርክ። ካሜራ ነው እባክህ፣ ቀልድ ነው። እኔ እነዚህ ልጆች በጣም ነው እንዴ የሞባይል ካርድ ስትሰርቅ ይላል። ቶሎ በል እሺ። ለኔ 25 ብር ነው የምትልክልኝ? 25 ብር አሪ ያስታውቅብናል። እንደው ለኔ ራሱ 5 ብር ነው የምልከው። እባክህ ችግር የለውም። አንቺማ ስልኩን ብትወስድበትም ችግር የለውም። እሺ ግን ለኔ ነው ብዙ የምትልከው? ምን ለምን ሲባል ታላቀኝ ስለሆንኩ ነዋ። አንቺ ሙላልኝ በትዩ ራሱ ይሞላልሻል እንዴ? ሁሌ መጠየቅ አስጠላኝ እባክህ። ኧረ እቺ ምን አይነቷ ነች? በእናታችሁ አልሰማሽም? እኔ ነኝ ብዙ የምወስደው እኔ ነኝ አልኩ። አንቺ አላበዛሽም እንዴ? ይኸው ተናግሬያለሁ። ሲጀመር በቀሉ አባዬ መጣል እንግዲህ ሚሴጁን ካላጠፋው አልገባም። እናታችሁ የለችም እንዴ መሰለኝ። ስልኳን ይዛለች አይደል? እንጃ። እስቲ ልደውልላት። ጉድፈላ ቀሪ ሂሳቡ አነስተኛ ነው። ቅድም አይደል እንዳለ ነው እንደሰሩት እነዚህ ደግሞ ሜቶ ብር ነው የወሰድከው? እዝራ እስኪ መነጽሬን አምጣልኝ። የምን ሜሴጅ ነው የገባው? ወይ ጉድ! እዝራ መነጽር እኮ የለም ጠፍቷል። አረጓዴ አልጋው ላይ በራስጌ በኩል አለ። ልክ ስማኝ እዝራ፣ ወይ 95 ብር ትልክልኛለህ ወይ እነግረዋለሁ። እስኪ አንቺ ደግሞ ሊነግረው እዝራ አምጣው እንጂ አንተን እኮ ነው የሚጠብቀው። እውነት ነው 100 ብር የሚያክል ነገር ጠፍቶ እሱ ዝም ማለቱ ያናድዳል አይደል? እንዴ ልታስበላው ነው። አባዬ መነጽሩ ቢቀርብህ አንተ እኔ ላንብብልህ። አይሆንም ጭራሽ ማንበብ እንደማይችል ሽማግሌ ያየ። አረ እንደዛ አይደለም። ያን ያህልማ አላናቸውም። እንደውም ያለ መነጽር አንብቤ ያሳያችኋል። አዎ አባዬ አንብበው። ውድ ደንበኛችን የ100 ብር ካርድ ወይ ጉድ! ብር ነው የሚለው አባዬ። ምንድን ነው ብርህን ለሰው ልካል ሊሉኝ ነው? አዎ ማን ይሆን የወሰደው? ማን ነው ስልኬን የነካው? እንደው እገለዋለሁ። ጨርሰህ ካንብበው። ስልክ ቁጥሩም አለ። የ100 ብር ካርድ ለ0935 እንዴ የእዝራ ስልክ 35 ቤት አይደል እንዴ? ያንቺም 35 ቤት። ቀጥል አባዬ። ለ0935 7643 ወሬ ስልክ ነው እንዴ? እንዴ 68 ይሄ ስልክ አንቺ አይደለም እንዴ የሚጣ? ሰራላት ችላላ ናዛ ኮንጂስ ችግር የለውም። ሙሰጁ ልጄ ናዝራ ካርድ ግዛ። እሱ ቢሆን እቲነችና ያው ለዛሬ ያዝንላችሁ ይሄን ይመስል ነበር። ቀጣይ እስክንገናኝ ሰብስክራይብ፣ ላይክ፣ ሼር በማድረግ ጠብቁን።